وين انت باثيوبيا ولا وين؟ انا عايشه انا من اصلي من اثيوبيا بس انا عايش هون بالامارات صار لي سنه انا سنه. ما شاء الله ما شاء الله صدق. شكرا. قلت ايه صح كلام. انت تسوقين سيكل ولا سياره؟ انت تسوقين سيكل ناس الوزن يا لايسنسيشن بود نقاري ولا انا ما ترندم. انا اقول لك انت تسوقين سيكل ولا تسوقين سياره؟ انا ما لا كلهم اثيوبيا كلهم اثيوبيا ملاك كيف تصيري؟ حالي. زين لا انت يعني حتى سكوتر؟ لا انا قلت تسوقين سياره؟ ملاك ليش ما قال شيء؟ لا من طوري وجنا لك. ملاك يا ملاك لا من طوري. لا تطلع من طورة يا العين يمكن انا انضرب معك. مامي لو እየተረበኝ ነው እንዴ? ለምን ብሶቴ ንቃሳቀስ عصب دوينه يا اخي رجعت ربطة الخبر. لا خلاص والله انا اتمسخر وياك حبيبي. خلاص والله እሱ እኮ በሌላ ነገር ትብለሽ ነው። በጣም አሪፍ ሰው ነው። እሺ ሳይክል ነው ወይስ እንጂ አገለች ኢሚዲየት ላይ ምሮ ሄደው መንጃ ፈቃዱ ጋር አስከ ውሽዬ ወይ ውሽዬ እንዴት እንዳሳቀች ጮሄ ነው የሳኩት በነገራችሁ ላይ ማለት ነውና ታውቃላችሁ። ይሄንን ምንድነው በዛ ላይ ደግሞ ይሄንን ያደረገችውን ዊግ መጀመሪያ ላይ ስታንቀሳቅሰው ፈራው ማለት ነው። እቺ ሰው ባላወጣችሁ አሚያ ማለት ነው። ጀርጅ ሁልክ አርገው ወደዛ ተወረወረኩ እንዳልኩ ባለ ወይኔ ባለ እነሱ ሰዎች ጂን መስላ እኮ ነው ጉፍ ያለችውና ወይኔ እንዴት እንደደነገጡ እነሱ ራሱ። እና አንዳንድ ጊዜ እኔ ወንዳይ ኮሜንት እንደዚህ ቪዲዮ ምናምን ማየት ኮሜንት ያስደስተኛል። እንትና መሳሪ ላይ ራሱ ማለት ነውና ቪዲዮዎች ላይ ኮሜንት ምናምን ሳይ አንቺ ታድለሽ ባልሽን የሚቀማሽ የለም፣ አንቺ ታድለሽ መላጣ ነው ያገባሽ። ካሞች ይመላጣ ግቡ መላጣ በላይ ሄዱ ምናምን እንደ ወይኔ ሊደ በቃ ፈታ ነው የሚያደርጉት ኮሜንቶች ማለት ነውና እነዚህ ሰዎች ደግሞ ታዋቂ መስሎኛል። በተለይ ይሄ ነጭ ለባሹ ያበሳጫት ምን ታውቃላችሁ? ወደ ስንት ጊዜ 12 ጊዜ ተበል 16 ጊዜ መኪና ልምምድ እያደረገች መንጃ ፍቃድ ለማውጣት በዱባይ በአባት ሀገር ዱባይ ማለት ነውና 16 ጊዜ ትበል 32 ጊዜ ትበል እንደዛ ብቻ ወደኩ ብላለች። ያን ታሪክ እንግዲህ ወይኔ ሀበሾች ማን እንደነገራቸው አላውቅም። ያን እንድጋይስ እንደስታውልቀው ከወርኩት ወይኔ ዋላ አናዷት በእነሱ ብስጭት እንደ ህዝብ ቢት ወላ ካላረገች ወይኔ ዋላ እንደው ወይኔ እንዴት እንደሳኩኝ በጣም ደጋግሜ ያየሁት ቪዲዮ ማለት ነውና በነገራችን ላይ የሆነ ሐረካቷ ያስቀኛል። በቃ ዘና ፈታ ያለ ሰው ናትና ምን አባቱንስ እንደዚህ ነው እንጂ አንዳንድ ጊዜ ፈገግታም ደስ ይላል። አንዳንድ ጊዜ ምንድነው ሁሌ ስራ ሁሌ ጭንቀት ሁሌ ሀዘን ሁሌ ሞት ምን መስማት ብቻ ሳይሆን አንዳንድ ጊዜ እስኪ አእምሯችንን እረፍት ያድርግ። በቃ ፈታ ዘና ይበል አእምሯችን ራሱ ማለት ነውና ፈታ በሉ ብዬ ነው ላጋራችሁ። እኔ ስቄ ለምን እናንተ ሳስቁ ዘና ሳትሉ ፈታ ሳትሉ ትቀራላችሁ? ይሄ በቃ እንትን ምንድነው ፌር አይደለም ብዬ ነው ማለት ነው። እና እኔ ፈታ እንደዚህ ዘና ያልኩበትን ቪዲዮ አጋራችሁ። ታዲያ ለዚህ ላይክ እና ሰብስክራይብ አይገባኝም ትላላችሁ? እና ተወደዳችሁት ቪዲዮውን ላይክ አድርጉኝ። ደግሞ እንደ ውሽዬ ኮንፊደንስ ሊኖራችሁ ይገባል። ተመዳም ኩሽና ወጣችሁና ውሽዬ እኮ ቻይና ሳይቀር ሄዳለች በኮንፊደንሷ ማለት ነውና ጎበዝ ናት በነገራችን ላይ።
እነዚህን ሰዎች ራሱ ፈታ ነው ያደረገቻቸው። እንደውም መጨረሻ ላይ ፋሲካ ሲላት ነበር መቆጣት አይቶ ማለት ነው። ይመችሽ ፋሲካቺ። አብራት ያለችው ልጅ ራሱ እኮ ደንግጣለች በእውነት ያንን ጸጉር ስታወልቀው። ወይኔ ወይኔ እነዛ አረቦች እኮ ግን እዚህ ኮሜንት ምንድነው ቲክቶክ ላይ ጠቀጠም ከሚሉት ለምን ታውቃላችሁ? የኛ ሀበሾች በቃ በጅምላ ሄደው ኮሜንት ሰብስክራይብ ስለሚያደርጓቸው እምቢ ብለው በቃ መግባት ይፈልጋሉ እኛ ጋር። እና ለማንኛውም ይመቻችሁ፣ ፈታ በሉበት።